ለክርስቶስ ሕማም ስንል ምን ማለታችን ነው የሚለውን ከማየታችን በፊት ሕማማት ማለት በራሱ ትርጉሙ ምን እንደሆነ ማየት ያስፈልጋል። መነሻ ግሱ ሐም ሲሆን ሕማማት ማለት ህመሞች ማለት ነው። አለቃ ኪዳነ ወልድ ክፍሌ በትርጉማቸው ሕማማት የሚለውን ሲያስቀምጡ ለቅሶ፣ ሐዘን፣ ሞት እያሉ ያስቀምጡታል። አሁን የተናገርነው ለክርስቶስ የሰጠነው ሕማም ደግሞ መነሻው ከመጽሐፍ ቅዱስ ነው። በዚህ በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 ላይ ውእቱ ነሣ ደዌነ ወጾረ ሕማመነ ወበእንቲአነ ሐመ ይላል። ደዌያችንን ተቀበለ ሕማማችንንም ተሸከመ ይላል ኢሳይያስ። በእውነት ኢሳይያስ ክርስቶስ ሲወለድ አልነበረም፣ ሲሰቀል አልነበረም። ከ700 ዓመት በፊት የነበረ ነቢይ ነው ኢሳይያስ። አባቶቻችን ሊቃውንት መጽሐፉን ደረቅ ሐዲስ ብለው ይጠሩታል። የተናገሩበትም ያለ ምክንያት አይደለም። ደረቅ ሐዲስ ማለት ብሉይ ኪዳን ላይ ቁጭ ብሎ የሐዲስ ኪዳንን ነገር ስለሚናገር ያውን በስፋት ክርስቶስ ከልደቱ ጀምሮ ስቅለቱን፣ ግርፋቱን ሁሉንም እርሱ ባለጸጋ ሲሆን ስለኛ ድሃ ሆነ፣ በእርሱ ቁስል እኛ ተፈወስን እያለ አምላካችን ልዑል እግዚአብሔር የኛን በደልና ኃጢአት እንዴት ዋጋ ከፍሎ ነፃ እንዳደረገን ኢሳይያስ ይናገራልና እቺ የሚናገራት የትንቢት ቃል ደዌያችንን መቀበሉን ሕማማችንን መሸከሙን የሚያስረዳበት ክፍል ነው። ኦሪት አንድ ያጠፋ ሰው ቢኖር ባጠፋው ልክ እንዲቀጣ ታዛለች። አምላካችን ልዑል እግዚአብሔር የተገረፈው መከራና ስቃይ ያየው እኛ ባጠፋነው የኃጢአትና ቁጥር ልክ ነው። በዚህ በአንድምታ ወንጌል ላይ የክርስቶስን ሕማም የኛን በደል መሸከሙን የሚያስረዳ በጣም የሚያስገርም ምሳሌ አለ። አንድ ከራዲዮን የሚባል እጅግ በጣም ጻዕዳ ነጭ የሆነ ወፍ በቤተ መንግስት ነው የሚቀመጠው። የታመመ ሰው ወደሱ በመጣ ጊዜ የሚሞት ከሆነ አያየውም፣ የሚድን ከሆነ ተስፋ ካለው ያየዋል። ማየት ብቻ ሳይሆን ትኩር ብሎ ተመልክቶ ያ ወፍ እስትንፋሱን በአፉ ይቀበለዋል። ልክ በአፉ እስትንፋሱን ሲቀበለው በሽታው ወደ ወፉ ይሄዳል ማለት ነው። ብርድ ብርድ ይለዋል። ብርድ ሲለው ሙቀት ለመፈለግ ወደ ላይ ይወጣል። ወደ ላይ ከወጣ በኋላ ደግሞ እንደገና ሙቀት ሲበዛበት ወደ ባህር ገብቶ በባህር ውስጥ 3 መዓልትና 3 ሌሊት ቆይቶ ጠጉሩን መልጦ እንደገና ታድሶ ይወጣል። ይሄንን ምሳሌ ጠቅለል አድርገን ስንመለከተው በሽተኛ የተባለ በዚህ ታሪክ ውስጥ ወደ ወፉ የቀረበው በሽተኛው የአዳም ምሳሌ ነው። ከራዲዮን ወይም ወፉ ደግሞ የክርስቶስ ምሳሌ ነው። በሽተኛው ወደ ወፉ ቀርቦ ወደ ወፉ መጥቶ በሽታውን እንዳስተላለፈበት ወፉ ደግሞ በሽታውን እንደተቀበለው አምላካችን ልዑል እግዚአብሔር የበደለውን በደል ካሳ ከፍሎ ዋጋ ከፍሎ ነፃ እንዳደረገን የሚናገር ነው። ሌላው ጻዕዳነቱ የወፉ ነጭ መሆን የክርስቶስን የመለኮትነት ምሳሌ ይናገራል። በሽተኛው የአዳም ነው ብለናል። ማየቱ ደግሞ ወፉ ወደ በሽተኛው ይመለከተዋል ብለናልና ልክ ወፉ በሽተኛውን እንደሚያየው እግዚአብሔርን በምሕረትና በይቅርታ አዳምን ተመልክቶታል። ወድቋል፣ አልቅሷል ብሎ እግዚአብሔር ዝም አላለውም። የተስፋ ቃል ሰጥቶታል። ቃሉን ደግሞ ክርስቶስ ፈጽሟል።